እናቱ እሱ ወንድሞቹ እና ደቀ መዛሙርቱ ወደ ቅፍርናሆም ወረዱ። ቅፍር ማለት በዕብራይስጥ ቋንቋ መንደር ማለት ነው። ናሆም ማለት ናሆም ነው፣ የሰው ስም ነው፣ የነብይ ስም ነው። የናሆም መንደር ማለት ነው ቅፍርናሆም ማለት። እና ወደዚያ ወረዱ። ወምድረዝ ከዚህ በኋላ ነው የሚለው። ከዚህ በኋላ የሚለው ከምን በኋላ? ጠጁን ካበረከተ በኋላ ማለት ውሃውን ወደ ጠጅ ከለወጠ በኋላ ማለት ነው። ከቃና ዘገሊላ ተነስቶ ወደዚያ ወረዱ። የምታስተውሉት አንድ ነገር አለ። የቃና ዘገሊላው ሰርግ አጠቃላይ የሚያመለክተው ምን ነው ስትሉን ክርስትናን ነው፣ ሃይማኖት ማለት ነው። በቃ ስጋዌ ነው። የቃና ዘገሊላ ማለት ሰርግ ማለት ለምሳሌ እመቤታችን የእግዚአብሔርን የባህሪ ጥበብ ወክላ ነው። ጠጁን ውሃውን ጠጅ አርግብ ላይ ለመነችው እመቤታችን ናት። እግዚአብሔርን ሰው እንዲሆን ያደረገው የባህሪ ጥበቡ ነው። የባህሪ ጥበቡ አለ፣ እመቤታችን አለች፣ ሐዋርያት አሉ። ከዛ ድግስ ውሃው 6 ጋኖች አሉ። 6ቱ ጋን 6000 ዘመን ነው። ውሃ ብቻ ጣፋጭ የሌለበት ማለት ምንም ጣዕመ ጸጋ ያልተገኘበት በመርገም የኖርንበት 5500 ዘመን 6ቱ ጋኖች 6000 ዘመን ይወክላሉ። ከዚያ ውሃው ጣዕመ ቢስ ያለቀው ወይም በኦሪት የነበረው ያለቀው በረከትና የነበረን ጸጋ የተገፈፈው ነው። ከዚያ በኋላ እንግዲህ ውሃ ነበር፣ ጣዕመ ቢስ መሆናችን ነው። ወደ ወይን ተለወጠ። ወይኑ እንደምታስታውሱት ውሃ ወደ ወይን ከተለወጠ በኋላ መልሶ ውሃ አልሆነም አይደለም እንዴ? በጌታችን መድኃኒታችን ኢየሱስ ክርስቶስ የማያዳግም ድነት መስጠቱን ያጠይቃል። የማያዳግም ድነት እንደሰጠን ያስረዳል ማለት ነው። እሱ የሰጠን ድነት መልሶ የማያስከስስ። ለዚህ ነው ቅዱስ ጳውሎስ እንደ ሌሎች ሊቃነ ካህናት ዕለት በፍየሎችና በኮርማዎች ደም መስዋዕት ማቅረብ አያስፈልገውም። ወዘንተ ገብረ በምድር አርሶ እርሱ ራሱን መስዋዕት አድርጎ ባቀረበ ጊዜ ይህን ፈጽሟልና ይላል። አሳፋችሁን ወደዚህ ያድርጉት። ሰው በጣም ሞኝ ነው መሰል። ጊዜያችሁን ሰውታችሁ እየተማራችሁ አንድ ሰው እዚያ ሲሄድ ዞር ትላላችሁ። በአንድ ሰው ልባችሁ ተሰበከ በጊዜያችሁ ተሰውታላችሁ ማለት ነው። ስለዚህ ትምህርቱ ጋር ቢሆን ሐሳቡ መልካም ነው። ስለዚህ ያ የቃና ዘገሊላው ድግስ ምንድነው ሲባል የክርስትና ድግስ ነው። ለምሳሌ በሶስተኛው ቀን ሰርግ ድግስ ተደረገ ይላል። ሰርግ ተደረገ ይላል። በሶስተኛው ቀን ሰርግ ተደረገ። ሶስተኛ ቀን የተባለው 3 ዘመናት ናቸው። ዘመነ አበው አለ፣ ዘመነ ኦሪት አለ፣ ሶስተኛው ቀን የተባለችው ዘመነ ወንጌል። ስለዚህ በሶስተኛው ቀን ሰርግ ተደረገ ማለት በሶስተኛው ዘመን የክርስትና ሃይማኖት ተወጠነ ወይም ደግሞ ማለት ነው አምላክ ሰው ሆኖ የበረከት ድግስን ሰጠ ነው። አምላክ ሰው ሆነ፣ ስጋዌ ተደረገ። ሰርግ የተባለው የክርስቶስ ሰው መሆን ነው። ባጭር ቃል የሰው ክርስቶስ መሆን ነው። ወይን የተባለው የጣመ የሐዲስ ኪዳን ጸጋ ነው። ስለዚህ ወይኑ መልሶ ውሃ አለመሆኑና ክርስቶስ ካበረከተው በኋላ ወይኑ አለማለቁ በክርስቶስ ደም የተገኘው ድህነት መልሶ የማያስጠይቅና የማያዳግም መሆኑን ለማጠየቅ መልሶን መሞት እንደማያስፈልገው ሲያጠይቅ ነው። አንድ ጥያቄ ልጠይቃችሁ። ሁልጊዜ እንቆርባለን፣ ሁልጊዜ ግን ለምን አንጠመቅም? ሁልጊዜ እንቆርባለን፣ ሁልጊዜ ግን አንጠመቅም ማለት ጥምቀት አንድ ጊዜ ነው። ይደገማል አይደገም? ይደገማል። ቁርባን ለምን 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 አረበሉ ሰዓት እንዳይሄድብን በሉ መልስ። አቤት ምን አላችሁ? እሺ አናውቀውም በሉ በሉ ሁላችሁ በሉ። ይሄ መልስ ነው። ጊዜ ከመፍጨት አናውቀውም ማለት በራሱ መልስ እኮ ነው አይደለም? ነው እንደሱ እኮ ነው የሚባለው ማለት ነው። ስለዚህ መልሱን የያዘ ሰው እንዲነግረን አናውቀውም ማለት ቶሎ ብሎ ማለት ነው። እና ስለዚህ ምንድነው ጥምቀት የማይደገምበት ምክንያት? ጥምቀት አንድ ጊዜ ነው። ጥምቀት የክርስቶስ የሞቱ ምሳሌ ናት። ሮሜ ምዕራፍ 6 ላይ ቅዱስ ጳውሎስ እንደሚናገረው የተጠመቅን ሁላችን ከክርስቶስ ጋር ተቀብረናል ይላል። ከሱ ጋርም እንነሳለን ይላል። ስለዚህ ካህኑ 3 ጊዜ ብቅ ጥልቅ አድርጎ ሲያጠምቀን ወደ ውስጥ ስንገባ መሞቱን ብቅ ስንል መነሳታችን ያመለክታል። ስለዚህ ክርስቶስ መልሶ አይሞትም ማለት ነው። መልሶ አይሞትም ማለት ነው። ስጋው ደሙን ሁሉ ጊዜ መቀበላችን ግን አንድ ጊዜ ሙቶ በሰጠን ስጋው ደሙ ሁሉ ጊዜ በረከት ስንቀበልበት እንደምንኖርና ዘላለም ስንድንበት እንደምንኖር ለማስረዳት ነው።
ጥምቀቱ ለምን አይደገምም? መልኩ ሁል ጊዜ ስለማይሞት። ስጋው ደግሞ ለምን እንቀበላለን? በአንድ ጊዜ ሞቱ ሁል ጊዜ ስንድንበት ስለምንኖር ማለት ነው። ስለዚህ ሁል ጊዜ ይላል ተመልካቱ ነው እስመ ሕያው ውእቱ ወይተነብል ሎሙ እርሱ ሕያው ነውና ሊያማልድ በሕይወት ይኖራል ይላል አይደለ? ወይክል አድኅኖቶሙ ለእለ ይመጽኡ እንተ መንገሌሁ በሱ በኩል ወደ እግዚአብሔር የሚመጡትንም ሊያድናቸው ይቻላል። እሱ ሕያው ነውና ሊያማልድ በሕይወት ይኖራል ይላል ዕብራውያን 7:25 እስከ 27 ባለው ማለት ሊያማልድ በሕይወት ይኖራል ያለው በሕይወት ይኖራል ያለው ምን ማለት ነው? ክርስቶስ በዕለተ ዓርብ ያደረገው በዕለተ ዓርብ ሞቱ ባደረገው ካሳ በሕያው ሥጋውና በሕያው ደሙ ሲያስታርቃቸው ይኖራል ነው። ሊያማልድ በሕይወት ይኖራል ማለት ሥጋውን እየካሰ ደሙን እየካሰ ይቅር ሲል ይኖራል። ላልምራቸው ሥጋዬን አፈሰስኩን ላልምራቸው ደሜን አፈሰስኩን እያለ ለእለ ይመጽኡ እንተ መንገሌሁ ኀበ እግዚአብሔር በሱ በኩል ወደ እግዚአብሔር የሚመጡት ማለት እሱን በቅዱስ ሥጋ በክቡር ደም ተማጽነናል ብለው አባቱን በቅንው ወልድከ በስቁል ወልድከ በተሰቀለው ልጅህ በተቸነከረው ልጅህ ብለው ለሚመጡት የሥጋውን መቆረስ የደሙን መፍሰስ አስቦ ይቅር ሲላቸው ይኖራል። እስመ ሕያው ውእቱ አንድ ጊዜ ሕያው ነውና ሊያማልድ በሕይወት ይኖራል። በሕይወት ይኖራል የምትለው ቃል ምንድናት? አንድ ጊዜ የሰራው ስራ ሕያው አስታራቂ ነው። የአንድ ጊዜ ሞቱ ሕያው አስታራቂ ነው። ስለዚህ ሁል ጊዜ ሥጋውን ደሙን እየተቀበል ከሱ ጋር ከአባቱ ከመንፈስ ቅዱስ ጋር ስንታረቅ እንኖራለን ነው። በዕለተ ዓርብ ሞቱ ሁል ጊዜ ሲታረቀን ስንታረቅበት ስለምንኖር አማላጅ ተብሎ የተጠራው ስለዚያ ነው እንጂ ኢየሱስ ክርስቶስ ቃል አውጥቶ አብ ምሕረት የሚለምን ወልድ ምሕረት የሚለምን ሁሉ ምሕረት ይጠያየቃሉ ማለት አይደለም። የራሱን ሥጋ የራሱን ደም አስቦ ሁል ጊዜ በዚያ ደሙ ይቅር ስለሚለን በዚያ ሥጋው ይቅር ስለሚለን አብም በዚያ ደም በዚያ ሥጋ ይቅር ስለሚለን መንፈስ ቅዱስም በዚያ ሥጋ በዚያ ደም ይቅር ስለሚለን ሊያማልድ በሕይወት ይኖራል ተብሎ ተነግሮለታል ማለት። ስለዚህ ያ ሕያው ስራው ነው። ያ የወይን ጠጅ የተባለ ያ ነው ማለት ነው። ስለዚህ ከዚያ በኋላ ተመልከቱ ይሄ ክርስትና ተደረገ። ይሄ የክርስትና ድግስ ተመሰረተ። ከተመሰረተ በኋላ ከዚህ በኋላ ወደ ቅፍርናሆም ወረዱ የሚባለው ከዚያ ወረዱ የተባለችው ያቺ አንድነት የቤተ ክርስቲያን የዘላለማዊ ጉዞን ነው የሚወክለው። ከዚህ በኋላ እናቱ እሱ ወንድሞቹና ደቀ መዛሙርቱ ወደ ቅፍርናሆም ወረዱ የተባለው ከዚህ በኋላ የምትለው ቃል ቤተ ክርስቲያን ከተመሰረተች በኋላ በክርስቶስ ደም ፍሰት ይቅርታንና ስርየትን ካገኘን በኋላ የቤተ ክርስቲያን የየዕለቱ ጉዞዋ ከዚህ በኋላ ተብሎ የተጠራው እሱ ነው፣ አሁን ያለው ጭምር ማለት ነው። ስለዚህ ከዚያ በኋላ ክርስቶስ ወይኑን ጠጅ ካደረገ በኋላ እነዚህ ተሰብስበው ሄዱ ማለት ክርስቶስ ክርስትናን ከመሰረተ በኋላ ቤተ ክርስቲያን እንዴት ብላ ትጓዝ ብንባል ተብለን ብንጠየቅ እናቱን ሐዋርያትን እና ደቀ መዛሙርቱን እና ወንድሞቹን ይዛ ትጓዝ ነው። ይሄ ነው ክርስቶስ ከዚያ በኋላ የተጓዘው እነዚህን ይዞ ነው። ቤተ ክርስቲያን ከክርስቶስ የደም መሰረት በኋላ እውነተኛነቷ የሚመዘንበት መሰረቶቿ እነዚህን ይዛ በጉዞዋ መሄዷ ነው። ክርስቶስ የእናቱን ጥያቄ የፈለገው ለውሃ ወደ ጠጅ መለወጥ ብቻ አይደለም፣ ለጉዞ ሁሉ ይዟት ተጉዟል። አራት አካላትን ልብ ብላችሁ በሉ ያዙ። ክርስቶስ አንድ፣ እናቱ ሁለት፣ ወንድሞቹ ሶስት፣ ደቀ መዛሙርቱ አራት። እነዚህ ያሏት ቤተክርስቲያን ናት ቤተክርስቲያን የምትባለው ማለት ነው። በሕይወታችሁ ዘመን ሁሉ ስትኖሩ ትክክለኛይቱ የክርስቶስ ቤተክርስቲያን የትኛዋ ናት ተብላችሁ ብትጠየቁ እሱ እናቱ ወንድሞቹና ሐዋርያት ያሉባት ቤተክርስቲያን። እሺ መልሱልኝ። ትክክለኛይቱ ቤተክርስቲያን የትኛይቱ ናት? እሱ እሺ፣ እናቱ ወንድሞቹና ሐዋርያት ያሉባት ቤተክርስቲያን እውነተኛይቱ ቤተክርስቲያን እሷ ናት ማለት ነው። እሱ ምን ብሎ ያለባት? እሱ በፈጣሪነት እሱ በራስነት ያለባት በራስነት የቤተ ክርስቲያን ራስ እሱ ስለሆነ ኤፌሶን 1:23 ላይ መመልከት ትችላላችሁ። ቆላስይስ ምዕራፍ 1 ቁጥር 9 ላይ መመልከት ትችላላችሁ። እሱ የቤተ ክርስቲያን ራስ ሆኖ የሚኖርባት ቤተ ክርስቲያን ራሷ ሆኖ ያለባት። ያ ማለት ምን ማለት ነው? ክርስቶስ ፈጣሪ ሆኖ ያለባት ቤተ ክርስቲያን በፈጣሪነት የሚመለክባት፣ በአንድነት የሚመለክባት፣ በሕይወትና በትንሣኤነት የሚመለክባት፣ በመድኃኒትነት የሚመለክባት ቤተክርስቲያን ተመልከቱ። በራስነት የሚመለክ ቅዱስ ጳውሎስም ዕብራውያን 12 ላይ እሱ የእምነታችን ራስ ነው ይላል። የእምነታችን ራስ ነው። የእምነታችን ራስ ክርስቶስን እንከተል ይላል። ወንትሎ ለፍጹም መላክነ የእምነታችን ራስ ብሎታል። ከራስ ወዲያ ቁመት ከክርስቶስ በላይ አምላክ የለም እና ስለዚህ ራስነት ዝቅ ከሱ በላይ ማንም የሌለ እስኪሆን ድረስ ደርሶ
እርሱ ሁሉን ከእግሩ በታች እስኪገዛ ድረስ ማለት ነው። ከሱ በላይ እንዲያውም ምንድነው የሚለው ቅዱስ ዮሐንስ አፈወርቅ ሃይማኖተ አበው ላይ ሲናገር ተመልከቱ። ግናይ ዘአልቦ ተመልከቱ ዘከማሁ ይላል። ለክርስቶስ ፍጥረታት የሚገዙት መገዛት አቻ የሌለው መገዛት ይባላል ይላል። ምን የሌለው መገዛት ነው? አቻ የሌለው በሉ። አቻ የሌለው ማለት ለመላእክት እንገዛለን አይደል? ለነቢያት እንገዛለን፣ ለሐዋርያት እንገዛለን፣ ለካህናት እንገዛለን፣ ለቅዱሳን እንገዛለን። በዚህ አትደነቁ። ለባለስልጣን እንገዛለን ተጽፎልናል። ለተሾመ ሁሉ ተገዙ ተብሎ ተጽፏል። ሮሜ 13 ቁጥር 1 ላይ ለተሾመ ሁሉ ተገዙ። ምንድነው አለ? ተኮነኑ ለኩሉ ነፍሰ መኮንን እስመ ይሰየም መኮንን ዘእንበለ ዘእምኀበ እግዚአብሔር። ባለስልጣን ከእግዚአብሔር ካልሆነ በቀር አይሾምምና ለተሾመ ሰው ሁሉ ተገዙ ተብሎ ተጽፎልናልና ለቅዱሳን መገዛታችን አያስደንቅ። እንዲያውም ቅዱስ ጳውሎስስ የባሰ አድርጎ ስለ እግዚአብሔር ብላችሁ ለጠማማም ቢሆን ተገዙ ይላል። ለምን ተገዙ ነው የሚለው? ለጥመቱ አላለም፣ ለጠማማ ነው ያለው። ለጥመቱ ከተገዛ ልክ አይደለም፣ ለጠማማ ግን ትገዛለህ ማለት ነው። ጥመቱን እስካላመጣብህ ድረስ ጠማማው ሕግ ይዞ ከመጣ ለጠማማም ቢሆን ተገዛለት፣ ለጥመቱ ግን አትገዛ። እንደዚህ ተብሎ ተጽፏል። ለነሱ እንገዛለን። ለክርስቶስ የምንገዛው ግን ቢጽ የሌላት ግዛት ናት። ቢጽ የሌላት ግዛት ግናይ ዘአልቦ ዘከማሁ እንደሱ ያለ ማንም የሌለው አቻ የሌለው መገዛትን ለክርስቶስ እንገዛለን። በምን? በአምላክነት። ለእናቱ የምንገዛው እንደ ፍጡርነቷ ከፍጡር በላይ ከፈጣሪ በታች በሆነ መገዛት ነው። ለሱ የምንገዛው የአምልኮ መገዛት ነው። ስለዚህ ክርስቶስ ከማንም አያንስም ብላ የምታመልክ አንድ ክርስቶስን ይቅርታ ይለምንልኛል የምትል ሳትሆን ይቅር ይለኛል ብላ የምታምን ቤተክርስቲያን፣ የዳዊት ልጅ ሆይ ምሕረት ለምንልኝ የምትል ሳትሆን የዳዊት ልጅ ሆይ ማረኝ የምትል ቤተክርስቲያን፣ የዳዊት ልጅ ሆይ ማረኝ። ሌሎች ቤተክርስቲያናት የዳዊት ልጅ ሆይ ምሕረት ለምንልኝ ነው የሚሉት፣ ኢየሱስ አማልደኝ ነው የሚሉት። እኛ የምንለው ግን የዳዊት ልጅ ሆይ ማረኝ ነው። እግዚኦ ማረነ ክርስቶስ ነው እንጂ እግዚኦ አስምረነ ክርስቶስ አንልም። አምህረነ ክርስቶስ ማለት ነው። እግዚኦ አምህረነ ክርስቶስ አንልም። እግዚኦ ተንብልነለ አንልም። ማቴዎስ 9 ላይ ስታነቡ ሁለቱ ጉሮች አቤቱ የዳዊት ልጅ ሆይ ማረን ያሉት፣ የዳዊት ልጅ ሆይ ማረን። እኛም ኦርቶዶክሳውያን ይሄን ይዘን በመጽሐፍ ቅዱሳዊ መሰረት የቆምን ስለሆን አቤቱ ማረን ነው የምንለው እንጂ ለምንልን አንልም። እግዚኦ ማረነ ክርስቶስ የምንለው ኢየሱስ ክርስቶስ ትንሣኤ ሕይወት ነው ብላ የምታምን ክርስቶስ ቤተክርስቲያን መድኃኒት ነው ብላ የምታምን መኮንነ ጽድቅ ነው። ፍየሎችን በግራ በጎችን በቀኝ የሚያቆም አሳየ ሕይወት መዝገበ ረድኤት ነው። አሳየ ሕይወት ለጻድቃን ሕይወትን ዋጋ አድርጎ የሚከፍል መዝገበ ረድኤት ሁሉ ከሱ የሚገኝ ፍዳ ኃጥአንን በእጁ የሚከፍል ዋጋ በእጁ የተያዘለት እውነተኛ ዳኛ ፈራጅ ነው ብላ የምታምን ይቅር ይላል የሚሉ አንቀጾችን ስታገኝ እንኳን የደሙን ፍሰት አስቦ ይቅር ይለኛል ብላ የምታምን በራስነት የሚመለክባት ቤተክርስቲያን እሷ ቤተክርስቲያን ናት። እናቱ በሰዓሊተ ምሕረት በምዕራገ ጸሎትነት ያለችበት ደግሞ ሰዓሊተ ምሕረት ምዕራገ ጸሎት ሁና መራሒተ መንግስተ ሰማያት መራሒተ ሃይማኖትና የምትገኝባት ድንግል ማርያም በቤተክርስቲያን የምትመሰገንበት ወይም በቤተክርስቲያን ማርያም ያለችባት ቤተክርስቲያን ናት ትክክለኛይቱ ቤተክርስቲያን ብለን ስናስብ እንደ ካቶሊክ አይደለም። ካቶሊክ ማርያምን እመቤታችንን እንደ ካቶሊክ አድርጎ የሚወዳት የለም። በነገራችሁ ላይ እጅግ በጣም ነው የሚወዳት። እንዲያውም ምን ብለው ይናገራሉ? እግዚአብሔር አብ ይላል በማንም አይፈርድም ይላል ወንጌል። እግዚአብሔር አብ በማንም አብ አይፈርድም ፍርድን ሁሉ ለልጁ ሰጥቶታልና ይላል አይደል? ዮሐንስ ወንጌል ምዕራፍ 5 ላይ እንጃ ታነቡ አታውቁም አይደል እላችኋለሁ። እንደ ሊቅ ቆጥሬያችሁ እንጂ አታነቡም እኮ እንግዲህ ለእውነቱ። እና ምንድነው የሚለው? እግዚአብሔር አብ ፍርድን ለልጁ ሰጠ ይላል። ካቶሊኮች ምን ይላሉ? ምሕረትን ደግሞ ለእናቱ ሰጥቷል ይላል። ምሕረቱን ለእናቱ ስለሰጠ በቃ መማር የማርያም ነው የሚሉ መማር የማርያም ነውና እሷ ከማረችን ማንም አይፈርድብንም። በቃ እሷ ትምረናለች ነው በቃ። ስለዚህ እሷን ነው ማሪን ማለት ያለብን ብለው ነው የሚያስቡት። በቃ በጣም እና ምንድነው የሚያስቡ? በመንበር ነው የምትቀመጥ፣ በስላሴ በቀኝ በኩል ነው የምትቀመጥ ነው። እኛ እንደዚህ ያለ እንደዚህ ብሎ የተገኘ ሰው እንዲያውም ይገርማችኋል፣ በመናፍቃን ከተወገዙ መናፍቃን መካከል አንዱ ቡድን የመናፍቅ ቡድን ማርያማውያን ይባላሉ። ማርያማውያን የሚባሉት ማርያምን የሚያመልኩ ማለት ናቸው። የተወገዙ ናቸው። ማርያምን የሚያመልኩ ሰዎች የተወገዙ ናቸው። ማምለክ አይቻልም። በመንበር ተቀምጣለች፣ በስላሴ መንበር ተቀምጣለች የሚል ቢኖር የተረገመ የተወገዘ ነው። እንዴ በቀኝ ንግስቲቱ በቀኝ ትቆማለች ይላል። ቀኝ የተባለው ክብር ነው። እሺ ቀኝ የተባለው በክብር ማለት ነው፣ በእናትነት ክብር ነው እንጂ
በስላሴ መንበር ማንም አይቀመጥም። አብ ወልድ መንፈስ ቅዱስ አሐቲ መንበር አሐቲ መንግስት አሐቲ ምኩና አሐቲ ምልክና አሐቲ ስምረት። መንግስት መንበር ስልጣን የአብ የወልድ የመንፈስ ቅዱስ የብቻቸው ነው። ለማንም ሆነ ለማንም አያጋራም እግዚአብሔር። እንደዚያ ብላ የምታመልክ ልክ አይደለችም። እግዚአብሔር መለካውያን እነዚህ ፍጡርን የሚያመልኩ ሰዎች የተወገዙ የተረገሙ ናቸው። ስለዚህ ማርያም በአምላክነት ያለችባት ቤተክርስቲያን ልክ አይደለችም። እመቤታችን ቅድስት ድንግል ማርያም ወላዲተ አምላክ በምን ያለችባት ቤተክርስቲያን ካላችሁ በሰዓሊተ ምሕረት በምህረት አማላጅነት ያለችባት ወላዲተ አምላክ ተብላ የምትመሰገንበት ወላዲተ አምላክ ዘላለማዊት ድንግል ተብላ ዘላለማዊት ድንግል ተመልከቱ። አንደኛ ዘላለማዊ ድንግልናዋን፣ ሁለተኛ ንጽህናዋን፣ ሶስተኛ ወላዲተ አምላክነቷን፣ አራተኛ የምህረት አማላጅነቷን አራቱ ያሉባት ቤተክርስቲያን ንጽህና አንድ በሉ ንጽህና በሉ ንጽህና በታተመ ድንግልና መውለድ ወይም ደግሞ ምን ማለት ነው? ዘላለማዊ ድንግልና። እስኪ ዘላለማዊ ድንግልና በሉ። ዘላለም የሚባለው ወደፊትም ወደ ኋላም ነው የሚመጣ። ዘላለም የሚለው ቃል ወደፊትም ወደ ኋላም ነው የሚመጣው። ዘላለማዊ ከመውለዷ በፊት ድንግል ከወለደች በኋላ ድንግል ማለት ነው። ዘላለማዊ ድንግልና ሁለተኛው ነው። ሶስተኛ ወላዲተ አምላክነት ልጇ አምላክ መሆኑን ማመን ማለት ነው። በትክክል የአምላክ እናት መሆኗን ማመን። አራተኛው ምንድነው? ሰዓሊተ ምሕረት የምህረት አማላጅ እነቷን ማመን። ስለዚህ ለምንድን ነው ከሰው ተለይታ እመቤታችን በሰዓሊተ ምሕረት ለኪ ይደሉ ዘምኩሎም ቅዱሳን ሰዓሊ ለነ ወምልዕተ ጸጋ ምልዕተ ጸጋ ምልዕተ ክብር ሆይ ከቅዱሳን ሁሉ ይልቅ ትለምኝልን ዘንድ የሚገባ ላንቺ ነው እንጂ ተመልከቱ እንዴ አንቺ ምን ነው ሊቃነ ጳጳሳት አይለምኑልም እንዴ ትልኝ እንደሆነ ከሊቃነ ጳጳሳቱ አንቺ ስለምትበልጭ ብሎ ቅዱስ ኤፍሬም ይመልሳል። ከሱራፌል ከኪሩቤል እነ ኪሩቤል ሱራፌል ያማሉ ትልኝ እንደሆነ ከነሱም አንቺ ትበልጫለሽ ብሎ ይናገራል። ለምን ስትሉኝ በኪ እስመ ረከብኪ ሞገሰ በኀበ እግዚአብሔር በእግዚአብሔር ዘንድ ባለሟልነትን አግኝተሻልና ተብላ ስለተነገራት ነቢያት የነብይነት ባለሟልነት፣ ሐዋርያት የሐዋርያነት ባለሟልነት፣ ሰማዕታት የሰማዕታት ባለሟልነት፣ መላእክት የመልእክተኛነት ባለሟልነት ሲኖራቸው ድንግል ማርያም ግን በእግዚአብሔር ዘንድ የእናትነት ባለሟልነት አላት። የእናትነት ባለሟልነት ከአገልጋይነት ባለሟልነት ስለሚለይ አገልጋዮች ከሚለምኑ ይልቅ እናቱ የምትለምንልን ልመና ከልመና ሁሉ ይበልጣልና ጸሎት በሷ ሊያርግ ይገባል። በዚያውም ዘንድ የ5500 ዘመን ተስፋ ተጠቅሎ ያረፈው በሷ ስለሆነ የጸሎት ሁሉ ተስፋ ተጠቅሎ ሊያርግ የሚችለው በቅድስት ድንግል ማርያም አማካኝነት ነው። የ5000 ዘመን የነቢያት ጥያቄ ያረፈውና የተመለሰው በእመቤታችን እንደሆነ እንደዚሁም ሁሉ የጥያቄ ሁሉ የተስፋ ሁሉ ማረፊያ ልትሆን የምትችለው እመቤታችን ቅድስት ድንግል ማርያም ስለሆነች እናቱ ያለችባት ቤተክርስቲያን ተብላ ትጠራለች። ከዚያ ቀጥሎ ወንድሞቹ ያሉባት ቤተክርስቲያን እነ ያዕቆብ እነ ይሁዳ አይደሉም። ወንድሞች የሚባሉ ሰማዕታት ናቸው። የክርስቶስ ወንድሞች የሚባሉ እነማን ናቸው ሲባል ሰማዕታትና ጻድቃን ናቸው። እነሱ ያሉባት ቤተክርስቲያን እንዴት ብሎ ተናግሯል? እናትህና ወንድሞችህ ይፈልጓል ሲባል ነዮሙ አሃዌ ወእሜ እናቴና ወንድሞቼ እነዚህ ናቸው ብሎ ተናግሯል። የማቴዎስ ወንጌል ምዕራፍ 12 ላይ ሲናገር እናቴና ወንድሞቼ እነዚህ ናቸው ብሏል። የእግዚአብሔርን ቃል ሰምተው የሚያደርጉ ሁሉ እነሱ ወንድሞቼ ናቸው ብሏል። ስለዚህ እናቴ ያላቸው ድንግል ማርያም በድንግልና ጸንሳ እንደወለደችው በህቱም ድንግልና የጆሮአቸውንና የህሊናቸውን ድንግልና ጠብቀው ቃለ እግዚአብሔርን ጸንሰው ምግባር የሚወልዱ ሰዎች የክርስቶስ እናት ተብለው ይጠራሉ። ጸነስነ ሐመምነ ወለድነ እንዳለ ኢሳይያስ ቃልህን ጸንሰን ሐመምነ ለቃሩ መከራ ተቀበል ወለድነ ምግባር ትሩፋት ሰራን ማለት ነው። ስለዚህ ሰው ይጸንሳል። ቃለ እግዚአብሔር ሲሰማ የመጽነስ ጊዜው ነው። ሐመምነ ለተቀበለው ቃለ እግዚአብሔር መከራ ሲቀበል ምጥ ያዘው ወለድነ ያንን ለምግባር ለትሩፋት ሲያበቃ ወለደ ተብሎ ይነገርለታል ማለት ነው። እሱ ደረጃ የደረሱ የክርስቶስ ወንድሞች ተብለው ክርስቶስን በመከራ የመሰሉት ወንድሞች ይባላሉ። በመከራና በግብር በሱ ፈቃድና በሱ ሕግ ጸንተው በሱ መከራ ለሚኖሩት እሱ ወንድሞች ይባላሉ። እንዲያውም በጣም በሚያስደንቅ ሁኔታ በኔ በኩል የሚመጡ ሁሉ ይድናሉ ያለው በኔ በኩል እኔ በር ነኝ በኔ በኩል የሚመጡት ይድናሉ ያለው በር ያለው በኔ መከራ የሚመጡ ነው የሚለው በኔ መከራ የሚመጡ እኔን መስለው መከራ የተቀበሉ ይድናሉ። በኔ በኩል ያለው እኔ በኖርኩበት አኗኗር ማለት
እንደ ትሁትነቱ ትሁት፣ እንደ መራቡ መራብ፣ እንደ ስደቱ ስደት፣ እንደ መከራው መከራ፣ እንደ ሞቱ ሞት የመሰላቸው፣ እንደ ምናኔው ምናኔ፣ እንደ ግፉ ግፍ የደረሰባቸው በእኔ በኩል ይላል። የኔን ፍለጋ ለተከተሉ ተከተሉኝ ነው ያለ። ተከተሉኝ ካለ እሱ የሄደበትን መንገድ እየረገጠ እንደሚሄድ አንድ ሰው የሄደን ሰው እየተከተለ ሲሱ የረገጠበትን ስለዚህ ክርስቶስ የሄደበትን ትትና የሄደበትን ጾም የሄደበትን ራብ የሄደበትን ትትና የሄደበትን ጭንቅ የሄደበትን ስራት የሄደበትን ግርፋት ስድብ ውርደት በሙሉ ስደት የተቀበለ እኔን ይመስላል ነው እንጂ በእኔ በኩል የሚመጣ ማለት ዝም ብሎ ኢየሱስ የሚለውን ስም የጠራ ማለት አይደለም። በእኔ በኩል ያለው ሲጀመር የሚሰራ በመከራው የመጣ ነው። እኔ በጣም የሚያስደንቀኝና የሚያሳዝነኝ አንድ ነገር አለ። በእኔ በኩል የሚመጣ ይድናል ብለው የሚጠቅሱ ሰዎች በሱ በኩል የማይሄዱ መሆናቸው ያስደንቀኛል። እነዚህ ሰዎች እንዲያውም አይሄዱም ማለት ነው። እኔ በር ነኝ ብሏል ኢየሱስና በእኔ በኩል የመጣ ይድናል ነው ያለ ካሏችሁ ሰዎች አዎ ብሏል። ስለዚህ እንደሱ መጾም አለብህ፣ እንደሱ መራብ አለብህ። እሱ ካህናትን ያከብር ነበረ። እሱ ከኦሪት ካህን ከዮሐንስ በታች ዝቅ ብሎ ተጠምቋል። አንተ ካህናትን ማክበር ይጠበቅብሃል፣ ከአዲስ ኪዳን ካህናት። ስለዚህ እንደሱ ልሆን እሱ ግራ አጥቧል፣ አንተ ግን ልታጥብ ይገባሃል። እሱ ቅዱሳንን ያከብር ነበረ። አብርሃም ይስሐቅን እየጠቀሰ አስተምሯል፣ ያከብራቸው ነበር። እሱ መቅደስን ያከብር ነበር። እሱ ስርዓት አክባሪ፣ ከስርዓት አክባሪ የተነሳ እንኳን የሚነድ የጧፍ ኩስታሪ እንኳን አያጠፋም ነው የሚለው። የተቀጠቀጠ ሸምበቆ እንኳን አይሰብርም ነው የሚለው። ፍጹም ጭምት ነበረ። ጭምትነቱን ሲገልጽ የተቀጠቀጠ የሸምበቆን እንኳን አይሰብርም። አያችሁ፣ የደቀቀውን እንኳን አያደቅም ማለት ፍጹም ጭምትና እርጋታን የተመላ ነው። አሁን ብዙ ፕሮቴስታንት ስታዩት እብደቱን ታዩት አላችሁ አይደለም? በቃ ሙሉ እብደት ነው። በቃ አንድ ሰው እንዲሁ በቃ የእግዚአብሔር መንገድ እንደሌላቸው ለማየት መዝሙራቸውን የፓስተሮቻቸውን አስተባበክ ማየት በቂ ነው። እብደት ነው። በቃ ዳንኪራን የተያዘው ማለት ነው። የጧፍ ኩስታሪ አያጠፋም፣ የተቀጠቀጠ ሸምበቆ አይሰብርም የተባለው ፍጹም ጭምት ክርስቶስን እንደማይከተሉ በእብደታቸው ይታወቃሉ። የእግዚአብሔር መንፈስ ቅዱስ ተሞልቼ አብጀ ነው እንዳይል አንድ ሰው ምንድነው ያለው? እግዚአብሔር የእርጋታ እንጂ የሁከት መንፈስ አልሰጠንም ብሏል ቅዱስ ጳውሎስ። እግዚአብሔር የመረጋጋት የሰላም መንፈስ እንጂ የሁከት መንፈስ አልሰጠንም። የእግዚአብሔር መንፈስ አያውክም፣ አይበጠብጥም፣ አያዘልልም፣ አያስደነፋም። እርጋታን ጭምትነትን ነው የሚሰጠው። ክርስቶስን የሚመስሉ ሰዎች መልካቸው እንደዚህ ነው። እንዲያውም ቅዱስ ዳዊት እንደተናገረው አርመምኩ ለሰናይ ለበጎ ብዬ ዝም አልኩ እንዳለ እሱ በዚያ ሁሉ ልብ ብላችሁ ስሙ። አይላፈ እስራኤል በሚደነፉበት መድረክ ላይ ክርስቶስ ይል የነበረው ምንድነው? ዝም የአይሁድ ንጉሥ ነህ ሲባል እንኳን ምንድነው ያለ? አንተ ትቤ አንተ አልኩ። የተናገራቸው ቃላት መስቀል ላይ ሆኖ እንኳን ያን ሁሉ መከራ እየተቀበለ ስንት ነው? 7 ነው። ስለዚህ የእግዚአብሔር ልጆች በእርጋታ፣ የዲያብሎስ ልጆች በድንፋታ ይታወቃሉ። የእግዚአብሔር ልጆች አድባር ርጉዓን ናቸው። የረጉ ተራሮች ይባላሉ። የረጉ ተራሮች ነው። ደብር ርጉ ወደብር ጥሉል የለመለመ ምንድነው? በብሉይ ማርነት በሐዲስ ወተትነት ለምልሞ ፍሬ ያለው የለመለመ ተራራ ደብረ ታቦር ነው። የክርስቲያኖች ማለት ብርሃንን የተመሉ ናቸው። ፈለገ እግዚአብሔር ምሉ ማያተ የእግዚአብሔር ወንዞች ምሉን ወንዝን የተመሉ ናቸው አለ ቅዱስ ዳዊት። የእግዚአብሔር ወንዞች ውሃን የተመሉ ናቸው። ፈለገ እግዚአብሔር ምሉ ማያተ የእግዚአብሔር ወንዞች ውሃን የተመሉ ናቸው። ውሃ የሌለው ወንዝ አለ ማለት ነው እንግዲህ ደረቅ ግን ስሙ ወንዝ ይሆነ ማለት ያ ማለት ነው። ውሃ ሕይወት ክርስቶስን ተመልተው ፍጹም ጭምቶች አንድም ምስጢር ቃለ እግዚአብሔር ውሂዘ አንብብ ውሂዘ ምስጢር ውሂዘ ንባብ የሚገኝባቸው ውሂዘ ንባብ የምስጢር ውሂዘ አንብብ የንባብ ምንጭ የሚገኝባቸው ውሂዘ ጸጋ መሐዘ ንባብ መሐዘ ትንቢት መሐዘ ምስጢር የሚባሉ ብዙ መሐዛት አሉ። አንድ ክርስቲያን መሐዘ ንባብ ሳያቋርጥ መጸለይ፣ መሐዘ አንብብ ሳያቋርጥ ማልቀስ፣ መሐዘ ምስጢር ሳያቋርጡ ማመስጠር እነዚህ ጸጋዎች ይሰጡታል። ግን የረጋ ነው። የእግዚአብሔር ልጆች በዚህ ይታወቃሉ። ስለዚህ ወንድሞች ያሉበት ማለት የሰማዕታትና የመነኮሳት ሕይወት ያለባት ቤተክርስቲያን ማለት ነው። ወንድሞች የተባሉ የሾህ አክሊሉን ተከትለው የሚመነኩሱ ግርፋቱን ተከትለው ግፉን በጲላጦስ ፊት መቆሙን ተከትለው በነገስታት ፊት እውነት የሚመሰክሩ ሰማዕታት እነዚህ ሁለቱ ናቸው። ቤተክርስቲያን ላይ ተመልከቱ። ቤተክርስቲያን የምታበራው በሰማዕታት ሕይወት ነው ማለት ነው። በሰማዕታት ሕይወት ነው። እነዚህ ያሉባት ቤተክርስቲያን እውነተኛይቱ ቤተክርስቲያን መሆኗ በዚያ ይታወቃል። ሰውን በዚህ ቤተክርስቲያን መኖር የሚታወቀው መነኮሳትን መስሎ ሲመንን፣ ሰማዕታትን መስሎ መከራ ሲቀበል ነው። እናንተ አሁን መመነን አለባችሁ የለባችሁም? ወይ የለብንም ወይ አለብን በሉ።
በሉ እንጂ ሀ መመነን አለባችሁ ለ መመነን የለባችሁም በሉ መልሱ እንጂ ለ እስኪ ለምትሉ በሉ እንጂ ዋውጡ እኔ እውነቴን ነው እንደዚህ አታምሱ መመነን አለባችሁ የለባችሁ መልሱ አሎባስማ ወይ የለብንም ብሎ ወይ አለብን ነው እሺ አለብን የምትለው መመነን አለብን የምትለው እኔማ መንኛለሁ አላወጣ እሺ በሉ እንጂ እሺ የለብንም የምትለው አረ ኖር ነው እንደዚህ መሆን ወይ አውጡ ነው ማለት ወይ አንዱን ሁኑ እንጂ መመነን የለብንም የምትለው በሉ አውጡ በሉ እኔ ማውቀን ያለን እኔ አላወጣ ከፋሩ ከፍ በደም ከፋሩ ከፍ በደም ከፍ እሺ እግዚአብሔር እሺ መመነን አለብን የምትለው እንዳንደኛ ክፍል እየታያያችሁ ነው እንደምታወጡት እሺ በጣም ጥሩ ከሁለቱ ያልሆናችሁ እግዚአብሔር አወጣው እሺ እግዚአብሔር ይስጥልኝ እሺ መመነን አለባችሁ ዛሬ ሁላችሁም ከዛሬ ጀምሮ መናኝ ካልሆናችሁ አላውግዛችሁ መናኝ ማለት ምን ማለት ነው በጣም ነው እኮ የሚገርመው መናቅ ነው እኮ መመነን ማለት መናቅ ዝሙት መናቅ የለባችሁ የለባችሁ ዘረኝነትን አትንቁም ትንቃላችሁ መናቅ አለባችሁ ነፍስ መግደል መናቅ የለባችሁ እርኩሳትን መናቅ የለባችሁ ጣዖት አምልኮ መናቅ የለባችሁ ጭፈራ ዘፈን መናቅ የለባችሁ ስለዚህ ሰው በህይወት ይመነናል ማለት መናኝ መሆን አለባችሁ ሻው አለብን የምትለው መመነን አለብን የምትለው እንዲማ ከሆነ ችግር የለም ነው እሺ እግዚአብሔር ይስጥልኝ እሺ ስለዚህ መመነን አለብን ክርስቶስን መምሰል የሚባለው እሱ ነው ማለት ነው ግብሩን መስራት ነው ልብሱን ለብሰው የሚጋደሉ አሉ የልብሱ መከራ አለው በነገራችን ላይ እንደዚያ ከሆነ ስለዚህ ምንኩስና አያስፈልግም ደግሞ ይችላል እኮ ሰው በቃ እዚሁ መመነን ማለት ክፉ ነገርን መተው ብቻ ሳይሆን ደግሞ የምንኩስና የራሱ መከራ ደግሞ አለው ምክንያቱም ይሄ ቀሚሱ ከለሜዳ ማለት ክርስቶስ በዕለተ ዓርብ የለበሰው ቀሚስ አይሁድ ያለበሱት ይሄ ቆቡ የሾህ አክሊሉን የሚያስታውስ ስለሆነ ለራሱ ለምንኩስና ደግሞ የተመደበ መከራ አለው ማለት ነው የድንግልናው መከራ የብቸኝነቱ መከራ ብዙ መከራዎች አሉት እሱን መነኮሳት ይቀበላሉ ማለት ነው ሰዎች ግን ምናኔውን ማንም ሰው ይሳተፋል ወንድሞቹ መሆን አለብን ወንድሞቹ ያሉባት ቤተክርስቲያን የተባለችበት ምክንያት ምንድነው ግፉን ግፍ አድርገው የሚኖሩ ምናኔውን ምናኔ አድርገው የሚኖሩ እሱን ለመምሰል የሚጣጣሩ ማለት ናቸው እሱ በተግባር የሚኖሩ ማለት ነው በተግባር የሚኖሩ እነዚህ መናንያን ሰማዕት መሆን አለብን የለብንም እሺ ለመሆን አለብን ምትለው ሰማዕት መሆን አለብን ሻውቱ እንጂ ወይ መከራች የለብንም አለብን እሺ በጣም ጥሩ ሰማዕት መሆን አለብን የለብንም እሺ ከሞባይላችሁ ዘፈን ያላባችሁ አውጡ የጫናችሁ እንዳትዋሹ እንዴ በኔ ፊት ተወሹ በመድኃኒዓለም ፊት ተምቷሹ ምክንያቱም መስቀል ይዣለሁ አለ ከሞባይላችሁ ዘፈን ያላችሁ አውጡ በደንብ አውጡ ምንድነው የምትቀልዱት በቃ ሰማዕታት ባልወርዱ ሰማዕታት እየዘፈንክ ነው ሰማዕት የምትሆነው ስለዚህ ከቃሉ ጋር ናቸው የእግዚአብሔር ሰዎች ሰማዕትነት የሚጀምረው ከምን ነው ካላችሁ ፈቃድን ከመቁረጥ በጣም የምንወዳቸውን ኃጢያቶች ቆርጠን መጣል ከሱ ሰማዕትነት ይጀምራል ማለት ምንድነው የሚለው አባቶቻችን የሚወዱትን ነገር ለእግዚአብሔር ብሎ መተው ሰማዕትነት ነው ይላሉ በሉ አንድ ጊዜ ሁላችሁ የሚወዱትን ነገር በሉ ለእግዚአብሔር ብሎ መተው ምንድነው ደህና ነው እሺ እና የሚወዱትን ነገር በሉ ለእግዚአብሔር ብሎ መተው ምን ይባላል ሰማዕትነት ይባላል ፈቃድን መቁረጥ ማለት ነው ዝሙት ተወድ ከሆነ እሱን መተው ዘፈን ተወድ ከሆነ መተው ሱስ ካለብህ እሱን ስትተው ክርስቶስ በጲላጦስ ፊት የተቀበለው መከራ ተሳተፋለህ ማለት ነው ምን ተሳተፈው እሱ ነው ስለዚህ መከራውን እየተሳተፉ የሚኖሩ ክርስቲያኖች ያሉባት ቤተክርስቲያን ማለት ነው
ክርስቶስ ሞቶልኛል እኔ አልፈልግም እኔ መከራ መቀበል አልፈልግም የሚሉት ክርስቲያን እንደዚህ የሚሉ ሰዎች ያሉባት እሷ ትክክለኛይቱ ቤተክርስቲያን አለመኖርና በትክክል የቅፍርናሆም ጉዞ አለመሆኑ በዚህ እናውቃለን ማለት ነው። የቅፍርናሆም ጉዞ እሱ አይደለም። የቅፍርናሆም ጉዞ ማለት የቤተክርስቲያን ጉዞ ነው። እናቱ ያለችባት ነግሬያቸዋለሁ። ክርስቶስ ያለባት በሱ ነው። አንድ ክርስቶስ ነው ያለባት። አሁን በዚህ እየለያችሁ ትመጣለን። ፕሮቴስታንቱ በዚህ ጉዞ አለመኖሩ ክርስቶስን አማላጅ በማለቱ ከክርስቶስ መለየቱ ታውቃላችሁ። ካቶሊክ ከክርስቶስ መለየቱ ክርስቶስን ከሁለት በመክፈሉ ክርስቶስ አንድ ባህሪ ነው እንጂ ሁለት ባህሪ አይደለም። ስጋው እንዲህ ያደርጋል መለኮቱ እንዲህ ያደርጋል ብለው ይከፋፍሉታል። እኛ ግን ክርስቶስ አንድ ነው። ክርስቶስ አንድ ነው። አንድ ኢየሱስ ክርስቶስ አለ ነው ያለ ቅዱስ ጳውሎስ። ባህሪው ስጋና መለኮቱ አይከፈልም ማለት ነው። እሳትና ብረት ከተገናኙ በኋላ ብረትና እሳቱ ይሄ ብረት ነው የእሳት ነው ማለት እንደማይቻል ካቶሊክ በዚህ የተለየ ነው። ፕሮቴስታንቱ ከክርስቶስ በዚህ የተለየ ነው። እመቤታችን ደግሞ የለችባትም። የክርስቶስ የቅፍርናሆም ጉዞ ውስጥ የሉም እነሱ። ለምን? እመቤታችን አውጥተው ትተዋልና። እንደገና ደግሞ ወንድሞቹ የሉም። ሰማዕታት ጻድቃንን አያከብሩምና እንደገና እነሱም የክርስቶስ ወንድሞች አይደሉም። ክርስቶስ ምናችን እንደሆነ እያሰባቸው አንደኛ አባታችን ነው፣ ፈጣሪያችን ነው፣ አምላካችን ነው፣ ቤዛችን ነው። ከዚያ ባለፈ ደግሞ ምናችን ነው? ወንድማችን ነው። ወንድማችን ነው ማለት የምን? የመከራ ወንድማችን ነው። በመከራ እሱን ልንመስል የተጠራን ነንና ማለት ነው። ወንድሞቹ የተባሉት ምንድነው? አሃዊከ ሰማዕታት ቆላተ ሕማማት ወረዱ ወጻድቃኒከ ገዳማት ኦዱ እንዳለ ደራሲ ማለት ነው። አሃዊከ ሰማዕታት የመከራ ወንድሞች ሰማዕታት እንደ በረሃ በሚያቃጥል መከራ ውስጥ ገቡ። ወጻድቃኒከ ገዳማት ኦዱ አሁንም ያንተ ወንድሞች የሚሆኑ ጻድቃን አንተን ባልንጀራ የመከራ ባልንጀራ አድርገው አንተን መስለው አንተ ወደ ቆሮንቶስ እንሄድክ እነሱም ወደ የገዳማት ተንከራተቱ ተብሎ እንደተናገረ የመከራ አምሳል መሆን ስለማይፈልጉ ቢቻለኝስ አይደለም ቢቻለኝስ ክርስቶስን በሞቱም ልመስለው እወዳለሁ ነው ያለ ቅዱስ ጳውሎስ። በምን ልመስለው ነው ያለ? በሞቱም ልመስለው እወዳለሁ። እሱን መስዬ በግፍ መሞትም እፈልጋለሁ አለ። እሱን መስዬ በሞቱም ልመስለው እወዳለሁ። እንኳንስ በመከራ በሞት የሚመስሉ ሰማዕታት ያሉባት ብቻ ሳይሆን በዚያች ቤተክርስቲያን ውስጥ ክርስቶስን ለመምሰል ብለው የማይኖሩ ክርስቲያኖች ከሆነ ያሉት ያቺ ቤተክርስቲያን ክርስቲያን ቤተክርስቲያን አይደለችም። ስለዚህ ተመልከቱ። አሁን እንደምታዩት በተለያየ ጊዜ ከዕለተ ዓርብ ጀምሮ ቤተክርስቲያን ብዙ መከራ የምትቀበልበት ምክንያት ምንድነው? ልጆቿ የክርስቶስ ወንድሞች ስለሆኑ ነው። የክርስቶስ ወንድሞች ስለሆኑ ምን ጊዜም ከመከራው ባንዱ ያልፋሉ ማለት ነው። የትኛውም ቦታ ላይ ሰማዕትነት አለ። ሰማዕትነት ደግሞ ከየት ይጀምራል? ፈቃዱን መቁረጥ። እግዚአብሔር አንድያ ልጁን እንዲህ አድርጎ ወዶታልና እግዚአብሔር ዓለሙን እንዲህ አድርጎ ወዶታል። ምን እስኪያደርግ? አንድያ ልጁን እስኪሰጥ ድረስ። ሰው እግዚአብሔርን መውደድ አለበት። ምን እስኪያደርግ? የሚወደውን ነገር እስኪተው ድረስ። በየቀኑ የክርስቶስ ባልንጀርነትና ሰማዕትነት ይፈጸማል። የምንወዳቸው ክርስቶስና ዝሙት በምርጫ ይቀርቡልናል። ዝሙቱን ስንመርጥ የክርስቶስ ፍቅር ይጠፋል። ክርስቶስን ስንመርጥ ሰማዕትነት እንፈጽማለን። ስካርና ክርስቶስ ይቀርብልናል። አንድነትና መለያየት ይቀርብልናል። መለያየትን ስንመርጥ ክርስቶስ ጋር እንለያለን ማለት ነው። በየቀኑ ሰው ሰማዕት ይሆናል። በትንንሽ ነገሮች ማለት ነው። ሱስና ክርስቶስ አንድ ላይ ይቀርባሉ። እርኩሰትና ክርስቶስ አንድ ላይ ይቀርባሉ። ጣዖትና ክርስቶስ አንድ ላይ ይቀርባሉ። ስካርና ክርስቶስ አንድ ላይ ይቀርባሉ። ዱላ፣ ነፍስ መግደልና ክርስቶስ አንድ ላይ ይቀርባሉ። ሰው በየቀኑ ክርስቶስና ዓለምን ሲመርጥ ይኖራል ማለት ነው። ስለዚህ ኃጢአትን በሰራንበት ቅጽበት ከአንተ ይልቅ ኃጢአት ይሻለኛል ማለታችን ነው። ኃጢአትን በተውንበት ቅጽበት አንተ ትሻለኛለህ ጌታዬ ማለታችን ነው። ሊተሰ ሰተሪው እግዚአብሔር ይሄይሰን ያለ ቅዱስ ዳዊት ለኔስ እግዚአብሔርን መከተል ይሻለኛል። እስኪ በሉ ለኔስ ማንን መከተል ይሻለኛል? እግዚአብሔርን መከተል ይሻለኛል። ስለዚህ እግዚአብሔርን መከተል ይሻለኛል ባልን ጊዜ ዓለም አጣፍጣ በጣም እስክንወድ ከዚህ ነገር መለየት አቅቶኝ ነው እንጂ መለየት እፈልግ ነበር ከምንላቸው ጉዳዮች ጭምር እግዚአብሔር ይሻለኛል ካል መውጣት እንችላለን። ኃጢአቴ ይሻለኛል ካል መውጣት አንችልም። አሁንም በሉ እግዚአብሔር ይሻለኛል በሉ። ከዝሙት እግዚአብሔር ይሻለኛል በሉ። ከመጠጥ፣ ከመለያየት፣ ነፍስ ከመግደል፣ ከክህደት፣ ከእንቅልፍ፣ ከእንጀራ፣ ከሹመት፣ ከቤት፣ ከውበት በሉ ከጤና፣ ከምቾት፣ ከገንዘብ እግዚአብሔር ይሻለናል። በእርግጥም ይሻላል። አይሻለንም?
ይሻላል። እሱን ለመምረጥ ብለን ነው መከራ የምንቀበለው ነው እንጂ ቤተክርስቲያን መዋጋት አቅቶን መግደል አቅቶን አይደለም። እግዚአብሔር ስለሚሻለን በየቀኑ ሰላምን እየመረጥን ኦርቶዶክሳውያን እንኖራለን። ሰላማዊን ሆነን ለመፈጸም እግዚአብሔር ይርዳን። ወንድሞቹ ያሉባት ቤተክርስቲያን የቅፍርናውን ጉዞ አላት። እንቀጥል። ምኗቸው ያሉባት ደግሞ አቤት ሐዋርያት ያሉባት ቤተክርስቲያን ሐዋርያት ያሉባት አንደኛ ሐዋርያት የሚከበሩባት ማለት ነው። ሐዋርያት የሚከበሩባት ነው የመጀመሪያው። ቀጥሎ ደግሞ የሐዋርያት ሃይማኖት ያለባት የሐዋርያት ክህነት ያላት የሐዋርያት መስዋዕት ያላት የሐዋርያት ስርዓት ያላት የመጨረሻው አምስተኛውንም የሐዋርያት መከራ ያላት አምስቱን የያዘች የሐዋርያት ቤተክርስቲያን ትባላለች። የሐዋርያት ሃይማኖት በአብ በወልድ በመንፈስ ቅዱስ አንድ አምላክ በአብ በወልድ በመንፈስ ቅዱስ ሂዱና አጥምቁ አይደል ያለው ክርስቶስ የሕያው የእግዚአብሔር ልጅ ትንሣኤ ነው። ቅዱስ ጴጥሮስ የሐዋርያት ተመልከቱ፣ በአንተ አለት ላይ ቤተክርስቲያኔን እሰራታለሁ፣ በአንተ ጀርባ ላይ አንተ አለት ነህ ነው ያለው አይደል እንዴ? በአንተ ጀርባ ላይ እሰራታለሁ። ስለዚህ ትክክለኛይቱ ቤተክርስቲያን ማለት በጴጥሮስ ጀርባ ላይ የቆመች ማለት ነው። በጴጥሮስ ጀርባ ላይ የቆመች ማለት ምን ማለት ነው? የጴጥሮስ ሃይማኖት ያላት ጴጥሮስ ክርስቶስን ቅዱስ ጴጥሮስ ማለት ነው። ቅዱስ ጴጥሮስ ክርስቶስን ምን ብሎ ያምነዋል? የሕይወት ቃል። እስኪ የሕይወት ቃል በሉ። የዛን ጊዜ ጌታችን የሕይወት እንጀራ ነኝ ሲል ሁሉም ወደ ኋላ ሲመለስ ሐዋርያትም እንዲሁ ይሄ ነገር አጉል ነው እንዲሁ አሉ በልባቸው ነው። ሁሉ የሕይወት እንጀራ ነኝ አኮኑ ዝንቱ ወልደ ዮሴፍ ዘናምር አባሁ ወኮፍ ወይክል ያበነ ስጋው እንዴ የዮሴፍ ልጅ አይደለም እንዴ ስጋው እንዴት አድርጎ ይሰጠናል አይደል እንዴ ነገር ሲያለዙ ወደ ኋላ ሲመለስ ሐዋርያትም እንዴ እዚህ ላይ ሰውነታቸው ነው አጉል ነው እንዴ አሁን ስጋዬን ብሉ የሚል ማን ሊሰማልን ነው? ረጹ ዝንቱ ነገር ምን ነው ይልሰሚውት ይሄ ነገር ጭንቅ ነው። ማን ሊሰማልን ነው? ስጋዬን ብሉ የሚል ስጋዬን ብሉ ይባላል እንዴ? እዚህ ላይ እንኳን አጥፍቷል ያለው ሐዋርያት በውስጣቸው ነው። እዛ ሐዋርያት ጌታም አወቀባቸውና የታንጎርጉሩ አላቸው። አታጉረምርሙ አንተም ሆነ ተፈቅዱኑ ትሁሩ እናንተ መሄድ ፈልጋችኋል እንዴ አላቸው። ኋላ ቅዱስ ጴጥሮስ ብድግ አደረገና እግዚኦ ሀበ መኑን ሐውርን ዘቃል ሕይወት ዘላለም ብከ የሕይወት ቃል አንተ ያለህ ወዴት እንሄዳለን አለ። የሕይወት ቃል አንተ ያለህ ወዴት እንሄዳለን? ዮሐንስ 6:58 ላይ የሕይወት ቃል። ስለዚህ ክርስቶስን ሕይወት ብሎ ያመነ ሰው እሱ የሐዋርያት ሃይማኖት አለው። አብ ወልድ መንፈስ ቅዱስን አንድ አምላክ ብሎ ያመነ ሰው እሱ የሐዋርያት ሃይማኖት አለው። አጭር ቃል። ከዚያ በጴጥሮስ ጀርባ ላይ ማለት በጴጥሮስ ሃይማኖት፣ ቀጥሎ በጴጥሮስ ክህነት የመንግስተ ሰማያትን መክፈቻ ቁልፍ እሰጥሃለሁ፣ ያሰርከው ይታሰራል፣ የፈታው ይፈታል። ስለዚህ የጴጥሮስ ክህነት በምን የሚመጣ ነው? በአንብሮተ እድ። በአንብሮተ እድ በሉ እጅ በመጫን ማለት ነው። እጅ በመጫን ጌታችን መድኃኒታችን ኢየሱስ ክርስቶስ እየባረካቸው ወደ ላይ አረገ ይላል የሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ። ቅዱስ ጴጥሮስን ደግሞ መክፈቻ ቁልፍ እሰጥሃለሁ፣ ያሰርከው ይታሰራል፣ የፈታው ይፈታ ብሎታል ማቴዎስ 16:29 ላይ። እንደዚያ ከሆነ ማሰርና መፍታት ለቅዱስ ጴጥሮስ ተሰጥቶታል። በጣም ግሩም። እንደዚያ ከሆነ ደግሞ ጌታ እጅ ሲጭን እጅ የጫነባት ሴት አለች የለችም? አለች የለችም? በ12 ላይ ብቻ ነው እጁን የጫነው። በማንም ሴት ላይ እጁን አልጫነም። ሴቶች ክህነት አይቀበሉም። ለምን አይቀበሉም? ቆይ ለምን አይቀበሉም? እስኪ ለምን አይቀበሉም በሉ። እሺ ማን ነው ስምሽ? አጸደ ሥላሴ። ለምንድን ነው ሴት የሆንሽው? እሺ እናንተ ለምንድን ነው ሴት የሆነች? ለምን ሴት እንደሆነ ንገሩኝ። ወደዚህ አዙሩ። አንድ ጊዜ ወደዚህ ዙሩ እንጂ ወደ ሴቶች ኋላማ በደንብ ትዞሩ። የላውን ነው ጻድቅ የምትመስሉ። እሺ ዙሩ ወደዚያ ዙሩ። በጣም ዙሩ። እሺ ለምንድን ነው ሴት የሆናችሁ በሏቸው። በሉ ሁላችሁ በሉ እንጂ በሉ ሁላችሁ በሉ። መታዘዝ እኮ ነው። በሉ ለምን ወንዶች ሆናችሁ በሉ እናንተ በሉ። አያችሁ እነሱ አሻሩልኝ። ስለዚህ ተመልከቱ መልሱ ምንድን ነው?
እግዚአብሔር ያውቃል በሉ። ኧረ በሉ። ሴቶች ለምን ክህነት አይቀበሉ? እግዚአብሔር ያውቃል። እግዚአብሔር ያውቃል። ሰው በግድ አይን ለምንድን ነው የማይሰማው? ለምን አይሰማም? እግዚአብሔር ጨቁኖታል እንደ አይን። ስለዚህ አሁን የአይን መብት ይከበር ብለን በቃ አይን እንደ ጆሮ መስማት አለበት? አይሆንም። የጆሮ መብትን ያሁን የሴት እኩልነት የሚባለው በጣም እዚህም አላችሁ አሉ አንዳንድ ሴቶች እዚህ ምንድነው የሴት እኩልነት ብለው የሚጧጧፉ እንዲያው አይመከራ። አሁን ውጭ ሀገር በጣም የሚገርም ነውና ሴት በዚያ እያለፈች ሴት በዚያ ስታልፍ ደጅ መዝጋት ነውር ነው፣ ንቃት ነው። የራስ ሰውየው መሽቶበት ሊሆን ይችላል ይዘግ፣ ግን የሴቶች መብት ተረግጧል ተብሎ ሰውየው ይታሰራል ማለት ነው። እንደዚያ ማለት ነው። መሳቅ አይቻልም። ሴት በዚያ እያለፈች መሳቅ አይቻልም። ዞር ብሎ ማየት አይቻልም። ብዙ ነገር ነው ያለ። እሱ ብቻ አይደለም። ባል ሚስቱን ሳያስፈቅድ ምንም ነገር የትኛውን የልብሷን ጫፍ ቢነካ በፖሊስ ይታሰራል። ባል አግብቶ ተኮስ በግ አግብቷት ቢኖራት ሰው ጨርቋን እንዲቻርጎ ቢነካ በፖሊስ ይታሰራል። መደወል ይችላል። እንዴት ሲባል አልነግራችሁ የምትለው አልነግራችሁ ማለት ነው። አንብባችሁ ማወቅ ትችላላችሁ ማለት ነው። እንደዚህ ያለ ጅልነት መጥቷል። ግን ክህነት የተሰጠው ለምን ብቻ ነው? ለወንዶች። እስኪ ለወንዶች በሉ ተናገሩ። በቃ መውለድ ለማን ብቻ እንደተሰጠ? ለሴት እንደተሰጠ። እናትነት ለማን እንደተሰጠ? እናትነት እህትነት የተሰጠው ለሴት። እህት ነኝ ብትል አትሆንም፣ የማይሆንልህ። አሁን እህት መሆን ትችላላችሁ? ቀላል መስሏችኋል እኮ እህትነት በጣም ከባድ ነው። እውነቴን ነው፣ ማምላክ ነው። እህት መሆን አንድ ሰው እህት ለመሆን ፈጽሞ በተፈጥሮ ካልተሰጠው በወቅት አይችልም። እህት መሆን ማለት ፈጣን ረዳት ማለት ነው። ሴት ልጅ በተፈጥሮ ከተሰጣት ጸጋ አንዱ ፈጥኖ መርዳትና ጽናት ነው። አሁን ልጅ ቢታመም ለምሳሌ ልጅ ቢታመም 24 ሰዓት ልጁ ወደ ላይ ቢለው ህፃን ልጅ ቢሆን አባት ለስንት ሰዓት ከቤት ሊቀመጥ ይችላል? እንደዚህ አልከም 1 ሰዓት 2 ሰዓት ተቀመጥ በሉ እስኪ አጣጥሙና አንዳንድ ነገር አጠጡት አይዟችሁ በሉ። ምንም ስራ ላይ ኖርም ይችላል፣ ግን ስለሚጨንቀው መቀመጥ አይችልም ማለት ነው። በፍጹም ሊሆን አይችልም። ጽናት፣ ነገሮችን ለረጅም ጊዜ የመሸከም አቅም፣ ፈጥኖ መርዳት፣ ፈጥኖ ማዘን የተሰጠ ጸጋ ነው። ይሄ አይቻልም። ይሄ ያ የሆነበት የአዳምን ድካም እንድታረቅ ለሴት ልጅ የተሰጣት ጸጋ ነው። እሱ ፈጽሞ አይገኝም እና ለዚህ ነው ሔዋን ዛሬም አንድ ጉባኤ ስናገር ነበር። ሔዋን ከግራ ጎን ነው ከቀኝ ጎን የተፈጠረው? ከቀኝ ነው እንዴ? ያረበጋምላ የነቶ ጅጓው ክርክር ንግጣም እንዴ? ታው እንጂ እናንተም በኋላችሁበት ተከራከሩኝ በኤቢሲዲ። እኔ በኋልኩበት ልከራከር። በቀኝ ነው። እሺ በቀኝ ነው። ሴቶች ያው ከቤት ስለሚውሉ ሙቅ ስለሚወዱ ነው። ሴቶች ደካማ ስለሆኑ በዚያ በድክመታቸው ምክንያት ድካማቸውን ለመግለጽ ከግራ ተፈጠሩ ይባላል። በሌላ በኩል እሱም በሳይንስ እንግዲህ አረጋግጡ የቤት ስራ ስጥቻቸዋለሁ። በግራ በኩል ደም ይበዛል ይባላል። በክርስቲያን አስተምሮ በግራ አካል ክፍል ደም ይበዛል። በሴቶችም የደም ፍሰት ስለሚበዛባቸው በዚያ ግራ ተብለዋል እንጂ የተፈጠሩ ከቀኝ ነው የሚለው መጽሐፋችን። የተፈጠሩ ከቀኝ ማስረጃ ሲባል ክርስቶስ ዳግማዊ አዳም ነው። አዳም ሔዋንን ከቀኝ ጎኑ ለማስገኘቱ ክርስቶስ ቤተክርስቲያኑን ከቀኝ ጎኑ በፈሰሰ ደም በመመስረቱ ይታወቃል። ስለዚህ ክርስቶስ ዳግማዊ አዳም ስለሆነ ከቀኙ በፈሰሰ ደም ነው። ስለዚህ ከቀኝ የፈጠራት ለምንድን ነው ሲባል ቀኝ አሁን አይኔ ላይ ጉድፍ ቢመጣ ቶሎ ብሎ የሚነሳው እጅ ማን ነው? ሴቶች ለእርዳታ ፈጣኖች ናቸውና ፈጥና እንድትረዳ ከቀኝ ፈጠራት ብሎ ይነገር። ይሄ የተሰጠ ሀብት ነው ማለት ነው። እንዲህ ያለው ነገር ሌላ ብዙ ነገር አለ። አሁን ስለ ሴትና ስለ ወንድነት ብንማማር ብዙ ሰዓት ስለሚፈጅብን ሌላ ጊዜ ተማሩት። ዋናው ሐሳብ ግን ሰው እግዚአብሔር ያምርበታል ብሎ የሰጠውን ጸጥቶ ይኖራል። እሱ ብቻ አይደለም። ወንዶችስ ሁሉም ካህን ይሆናል አይሆንም? በሉ ተናገሩ። አይሆኑም። የተለዩ በድንግልና በትምህርት በእውቀት በዚህ ሁሉ የተፈተኑት ክህነት ይሰጣቸዋል። ሁሉም አይነ ቢሆን በምን እንሰማለን እንዳለ ቅዱስ ጳውሎስ ማለት ነው። በነገራችን ላይ በቤተክርስቲያን ሁለት አይነት ክህነት አለ። ሁለት አይነቱ ክህነት ምንድነው? ምንና ምን ናቸው? ይሄ የምስጢራት ክህነትና የአገልግሎት ክህነት ይባላሉ። የምስጢራት ክህነትና የአገልግሎት ክህነት። የምስጢራት ክህነት የሚባለው ምስጢራትን ለመፈጸም የሚሰጥ ክህነት ነው። ምስጢራትን ለመፈጸም የሚሰጠው ክህነት በእጅ ብቻ እጅ በእጅ በመጫን ለሚሾሙት ብቻ
ካህናት ይሰጣል። አሁን እኛ ካህናት የምንላቸው ማለት ነው። ለምሳሌ እኔ ካህን ነኝ እንግዲህ ማለት ነው። ይሄ የምስጢራት ክህነት ነው የሚባል የምንቀድስበት መቀደስ ቁርባን ምስጢር አይደለም? መቀደስ፣ ተክሊል፣ ንስሐ ይሄን የምታውቁት ሰባቱ ምስጢራተ ክርስቲያን ለመፈጸም የሚሆነው የምስጢር ክህነት ይባላል። እሱ በመመረጥ በመብቃት በመማርና በእጅ በመጫን የሚሰጥ ነው። ቅዱስ ጳውሎስ አንደኛ ጢሞቴዎስ ምዕራፍ 3 ከቁጥር 1 ጀምሮ እስከ 7 ስታነቡ በማንም ላይ እጅህን እንዳትጭን ተጠንቀቅ ብሏል። በማንም ላይ እጅህን እንዳትጭን ተጠንቀቅ። በማንም ላይ ያለው ተመልከቱ። ዲያቆንና ካህን ማንም ሰው መሆን እንደማይችል በማንም ላይ እንዳትጭን ተጠንቀቅ። ስለ ሴቶችም ስለ ወንዶችም ኋላ ያመጣል። ካህናት እንዲሆኑ አካል በኋላ ሴቶችም እንዲሆኑ መበለቶችም እንዲሆኑ ደናግላን እንዲያርግ ጎበዞችን እንዲያርግ አስተምር ብሎ ሰርቶታል። ቲቶ ምዕራፍ 1 ምዕራፍ 2 ስታነቡ ይሄን ስለ ክህነት ያወራል። ካህናት ዲያቆናት እንዲህ ብለው ይሾሙ ካለ በኋላ ጎበዞችን እንዲያርግ አስተምራቸው፣ ሴቶች እንዲሆኑ ደናግል እንዲሆኑ ብሎ ደግሞ ለይቶ ሰርቷል። ይሄ የምስጢር ካህናት ይባላል። የምስጢር ካህናት ለመባላችን በምን ማስረጃ መጽሐፍ ቅዱሳዊ ማስረጃ አለ ሲባል ከክርስቶስ ጋር ሲማሩ የነበሩት ወንዶችና ሴቶች 5000 ሰዎች ሲሆኑ 5000 ሰዎች ሲሆኑ በደንብ 5000 ሰዎች ናቸው። ቅዱስ ቁርባንን ያዩ ግን ምስጢረ ቁርባንን ያዩ 12 ብቻ ናቸው። 12 ብቻ ናቸው። ስለዚህ የምስጢር ክህነት ለሐዋርያት ብቻ እንደሰጠ ያጠይቃል። ሐዋርያት የሾሙት ሰው ካህን መሆን ይችላል። ስለዚህ በዚህ በሐዋርያዊ ሰንሰለት እና በሐዋርያዊ ትውፊት የመጣው እሱ ክህነት የተቀደሰ የምስጢር ክህነት ይባላል። ይሄኛው ደግሞ ምንድነው? ሳክራመንታል ፕሪስትሁድ ይባላል። ይሄ ማለት ነው የምስጢር ክህነት የሚባለው። ሁለተኛው ክህነት ምንድነው? አቤት ሮያል ፕሪስትሁድ ይባላል ደግሞ ይሄ ማለት ነው። ይሄኛው የአገልግሎት ክህነት። ይሄ ሴቱም አለው። አሁን እንኳን ደስ አላችሁ። ይሄ ሴቱም አለው ወንዱም አለው ሁሉም አለው። እዚህ ላይ ሁላችሁም ካህናት ናችሁ ማለት ነው። ይሄ ምን ማለት ነው? ይሄንን ደግሞ ሲናገር አንደኛ ጴጥሮስ ምዕራፍ 2 ቁጥር 5 ላይ ታገኙታላችሁ። ጽኑ ከመን መንፈሳዊ ወኩኑ ታቦተ መንፈሳዊ ከመታቅርቡ መስዋዕተ ቅድስተ ወንጽሕተ ዘይሰጠወክሙ እግዚአብሔር በደዊሁ ለግዚእነ ኢየሱስ ክርስቶስ ብሎ ይናገራል። ሁላችሁም ይላል ተመልከቱ። ሁላችሁም እንደ መንፈሳዊ ድንጋይ ሆናችሁ ተሰሩ፣ መንፈሳዊ ታቦትም ሁኑ፣ ንጹሕ ኢየሱስ ክርስቶስ በእጁ የሚቀበላችሁን መስዋዕት ታቀርቡ ዘንድ ለተቀደሰች ክህነት ሁላችሁም ታቦትና መንፈሳዊ ድንጋይ ሆናችሁ ተሰሩ ብሎ ይናገራል። ለተቀደሰች ክህነት። ይሄ ለሁሉም ክርስቲያን የተሰጠ ክህነት ነው። ለዚህ ክህነት መስፈርቱ ምንድነው ካላችሁኝ፣ ክርስቲያን መሆን፣ መጠመቅ፣ ማመን፣ ሴትም ሆነ ወንድ ለዚህ ካህን ነው። ምን ለማለት? ለማገልገል። ሁለቱም ላይ መስዋዕት አለ። የምስጢር ካህናት ክርስቶስን ነው መስዋዕት አድርገው የሚያቀርቡት። ክርስቶስን ለማን ያቀርባሉ? ለዚያከ ናቀርብ። ተመልከቱ፣ አንተ ለአንተ እናቀርባለን ይላል ዮሐንስ ወልደ ነጎድጓድ በቅዳሴው። እነዚህኞቹ ካህናት ክርስቶስን ለክርስቶስ ያቀርባሉ። እነዚህሳ ማንን ለማን ያቀርባሉ ሲባል ራሳቸውን ለክርስቶስ ያቀርባሉ። ይህንን ቅዱስ ጳውሎስ ሮሜ ምዕራፍ 12 ከቁጥር 1 ጀምሮ እንዲህ ይናገራል። አስተበቅዖአክሙ አኀዊነ በሳህሉ ለእግዚአብሔር፣ ወንድሞቻችን ሆይ ማያትን በማፍሰሱ ነፋሳትን በማንፈሱ መዓልትና ሌሊት በማፈራረቁ እለምናችኋለሁ፣ አንድም ሥጋውና ደሙን በመስጠቱ እለምናችኋለሁ ይልና ተመልከቱ። ከመታ አቅርቡ ነፍስተክሙ መስዋዕተ ቅድስተ ወስሙረ ወሕያወ ለእግዚአብሔር፣ ሰውነታችሁን ንጹሕና የተወደደ መስዋዕት አድርጋችሁ ለእግዚአብሔር ታቀርቡ ዘንድ በሳህሉ ለእግዚአብሔር ማያትን በማፍሰሱ ነፋሳትን በማንፈሱ መዓልትና ሌሊት በማፈራረቁ አንድም ሥጋው ደሙን በመስጠቱ በዚህ ቸርነቱ እለምናችኋለሁ። ክርስቲያኖች ሆይ እለምናችኋለሁ። በምን? በዚህ ቸርነቱ ምን እንድታደርጉ? ሰውነታችሁን ንጹሕ መስዋዕት አድርጋችሁ ለእግዚአብሔር እንድታቀርቡ። ቅዱስ ዮሐንስ አፈወርቅ ደግሞ ተግሳጽ 16 ላይ ሲናገር ይናገራል። ክህነት አልባ ሰው ሁሉ ራሱ ካህን ሆኖ የሚያቀርበው መስዋዕት ማለት ራሱ ነው ይላል። ካህናትን አልባ ሰው ለራሱ ካህን ሆኖ የሚያቀርበው መስዋዕት ራሱ ነው ይላል። ስለዚህ የሰው ልጅ ራሱን መስዋዕት አድርጎ ለእግዚአብሔር ያቀርባል። በዚህ በኩል ሁሉም ሰው ካህን ነው። ምን ለማድረግ? ራሱን ለማቅረብ፣ ክርስቶስን ለመሰዋትና ለሌላው ለመትረፍ፣ ምስጢራትን ለማቅረብ ግን የተለየ የሐዋርያት ክህነት ያስፈልጋል ማለት ነው። የሐዋርያት ሥርዓት አለ፣ የጋብቻ ሥርዓት አለ። ቅዱስ ጳውሎስ አንደኛ ተሰሎንቄ ምዕራፍ 5 ቁጥር 17 ላይ ገሥጽዎሙ ለእለ ይሐውሩ እንበለ ሥርዓት፣ ያለ ሥርዓት የሚሄዱትን ውቀሷቸው ብሎ እንደተናገረ ያለ ሥርዓት የሚሄዱትን ውቀሱ እንዳለ የጋብቻ ሥርዓት አለው። በሥርዓት አንድንም ነው የሚለው። አሁን በተለይ ይሄ የፕሮቴስታንቱ ዓለም የነ ማርቲን ሉተር ዘሮች ይሄ አሁን በቃ የተለቀቀ ጋብቻ እንግዲህ ሰምታችኋል አይደል?
ወደ 14 ነው 15 አይነት ጋብቻ መጥቷል አሁን ማለት። ይሄ ሁሉ ይውላችሁ ድብልቅልቅ ያለ መከራ የመጣው ድብልቅልቅ ያለ ስርዓት ስላለ ነው ባለም ላይ። የጋብቻው ስርዓት ጠፍቷል። ያገኘውን ይበላል፣ እንዳገኘ ይናገራል፣ እንዳገኘ ያገባል፣ ሁሉ ጠፋ ማለት ነው። አሁን ይሄ ሁሉ ያመጣው መስሏችኋል? ፈረንጆቹ እንዲያውም ታለስ የሚባለውን ፈላስፋ ታውቁታላችሁ አይደል? አታውቁትም? ታውቁታላችሁ? እንግዲህ ሶሻል ሳይንስ ነን ትላላችሁ ደግሞ ማፈሪያዎች። አታነቡም ማለት ነው በእውነቱ ማለት ነው። እና እሱ ምን እንዳለ ሰምታችኋል አይደለም? ቅድመ ይውላችሁ ጌታችን መድኃኒታችን ኢየሱስ ክርስቶስ በመጣ ጊዜ ዓለም ሁለት አይነት ምንጭ ነው የነበራት። ክርስቲያን ሳይሆኑ ማለት በእግዚአብሔር የማያምኑ ፍጹም እምነት ያልነበራቸው ነበሩ። በእግዚአብሔር የሚያምኑ ደግሞ ነበሩ። እነማን ናቸው እነዚህ? አይሁድ ናቸው። ከሁለቱ ክርስትና መጣ። በደም ስሙ። አሁን ሁለቱ ተመሰረቱና ሳያምኑ ከነበሩትም ያመኑ አሉ፣ ካመኑትም በክርስቶስ ያመኑ አሉ፣ ካመኑትም በክርስቶስ ያላመኑ አሉ። ከሁለቱም ተርፈው የቀሩ አሉ። ከዚያ ተርፈው የቀሩት ይውላችሁ ቀድሞም አላመኑም ኋላም ሳያምኑ የቀሩ ሰዎች አሉ። ከዚያ ታለስ አጠናና ምን አለ? እኛ አለ ቀድሞ አባቶቻችን አያምኑም ነበር። ስለዚህ ሰዎች ተሰብስበው ለማህበራዊ ኑሮና ለግዛት እንዲመቻቸው አያምኑ የነበሩትን አባቶቻችን አሳምነዋቸው ነው እንጂ በማህበራዊ ጉዳይ የመጣ ነው እንጂ ሃይማኖት የሚባል ነገር የለም። ስለዚህ እኛ ወደ ቀደመው ወደ አባቶቻችን እውነተኛ ማንነት መመለስ ስላለብን ያን ለመመለስ ደግሞ ትውልዱን መረን በሌለው ልቅ ኑሮ በማኖር ወደዚያ ማምጣት አለብን ብለው ይሄንን ጥናት አጥንቶ አቅርቦ ነበር ማለት ነው። ከዚያ በኋላ እነዚህ ምንድነው የሚባሉት ኪንሳይ የሚባል አለ፣ ሌሎቹም አጥኚዎች አሉ። እነዚህ በጣም እጅግ የረከሰውን ህይወት አጥንተው አስፋፉት ማለት ነው። እንግዲህ ሲግመንድ ፍሮይድ የሚባሉት እነዚህ በደንብ አድርገው ይሄንን መረን የሌለው በረት የሌለው ኑሮ የሚባለው ኑሮ አስፋፍተው በዓለም ላይ ልቅ ትውልድ ፈጠሩ። እግዚአብሔርም የመከራ እሳትን እየለቀቀ ዓለምን እያነደዳት ይገኛል ማለት ነው። ስርዓት ከሌለው ኑሮ እግዚአብሔር ይሰውራችሁ። በግላችሁም ስትኖሩ ስርዓት ያለው ኑሮ መኖር አለባችሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ ዛሬ ወደ መቅደስ ሲጓዝ ያደረገው ጉዞ የዛሬው ወንጌል ነው። ይህንን የሚያመለክት ነው። የሐዋርያት ስርዓት ሊኖረን ይገባል። ስርዓተ ጋብቻችሁን ጠብቁ። አሁን ሴቱም እናውቅባቸዋለን። በቁርባን በተክሊል የማያገቡበት ምክንያት እናውቀዋለን። ሴቶች በተክሊል እንጋባ ሲላቸው ወንድ ለምን አንጋባም እንደሚሉ ታውቃላችሁ? ልንገራችሁ? እሺ ለምንድን ነው እንደዚያ የሚሉበት ምክንያት ካላችሁ ድንግልናቸውን በሆነ ጊዜ ጥለውታል። ስለጣሉ ኋላ ላገባን እማማ ሄዳ ለእናቷ ጎሽ የኔ ልጅ በተክሊል ነው የምታገቢ። አላገባም እኔ ተክሊል እፈራለሁ። ፈርታ አይደለም የጥለሽው ነው ክብርሽን እንዳትባል ነው ማለት ነው። ቀድሞ የት ወድቀሽ ነው እንዳትባል ተክሊልን አልፈልግም ይላል። ወንዱም እንደዛው ማለት ነው። በመፍራት ማለት እግዚአብሔር መፍራት ይሻላል። ይሄንን በመፍራት ዋሽተው ድንግልና አለ ብለው ተክሊል የሚፈጽሙ ሴቶችም አሉ፣ ወንዶችም ጭምር ማለት ነው። ይሄ ድፍረት ነው መፍረስን ያመጣው። እግዚአብሔርን ስለደፈር ነው።